እኔ ስራዬ ነው አለቀኝ። ከስራዬ ውጪ ማን ነው የማልሰማው? በቃ ስራዬን እሰራለሁ። ከዛ በኋላ ውልቅ። ይሄ ደግሞ ላለቃ ወሬ ማቀባበል ምናምን ጭራሽ ነው የማይመቸኝ። ሄሎ፣ አንተ የት ነህ? መስሪያ ቤት አካባቢ ነኝ እኔ ጌታ። ሚስቴ ታክሲ አታ ትሰልፋለች፣ አንተ በየካፌ ታዛርጣለህ እና ላምጣት የኔ ጌታ? አይ ግጫት። እሺ ምን አልከኝ የኔ ጌታ? በል ቶሎ አምጣት እንዳታቆማት። እሺ 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 እሺ። ይኸውልሽ እኔ አሁን ስራዬን ነው እየሰራ ያለሁት። ይሄ ላለቃ ማጎብደድ ምናምን አይመቸኝም። ማጎብደድ ጭራሽ ነው የሚያስጠላኝ። በዕለት ተዕለት ህይወት በኑሮህ መካከል ብዙ ገጥሞህ ያውቃል። የማይመስል ነገር ሲያወሩ ሰምተሃል። የማይመስል ነገር ሲያደርጉም አይተሃል። የማያደርጉትን ለሰው ይመክሩታል። ያንተ ያልሆነን ነገር ያንተ ነው ይሉሃል። ያን ጊዜ ዝም አትበል። የማይመስል ቦታ የማይመስል ነገር ህይወት ላይ ቢገጥምም ግድ የለም ዝም አትበል ብለህ ንገራቸው። አልተዋጠልኝም አልተዋጠልኝም አልተዋጠልኝም። ምን አለ ምግብ? ሁሉም አለ። እሺ ምን ብላ? ቅቅል አለ? አለ። በቃ አንድ ቅቅል በዳቦ። እሺ እሺ። እሺ እሙዬ ውሃ ስንት ሊትር ይሆንልዎት? ኧረ የቧንቧን ያልኩሽ። የቧንቧ ስለሌለ ነው የታሸገ ይሆንልዎት? አንቆኝ እኮ ነው። አንድ ብርጭቆም ቢሆን ፈልግልኝ። ስለሌለ እኮ ነው። እና ልሙት። ምነው ምን አደረግናቸው? የቧንቧ ውሃ የለም ትላላችሁ? የቧንቧ ውሃ የለም። ምግብ ቤት ተከፍቶ ሰው ለማስተናገድ ምግብ ተዘጋጅቶ ውሃ ግን የለችም እኮ። በዚች ሀገር በወንዞች ተከባ በምትኖር ሀገር ውሃ የለም ሲባል ሺህ ምክንያት ቢኖር አይዋጥልኝም። መቼ ይዋጥልኝም? ለምን ይገርማል? የውሃ ለመኖር አዲስ ነው ለኛ ሀገር። ውሃ እንደሆነ እንደ ሰካራም ባል ካልጨለማ አትመጣም። ልክ እንደ ልጃገረድ ተወደድኩኝ ብላ ኩረት እንደምትል አለሽ ስትል ሄዳ ደግሞ ትመጣለሽ ጠፍታለሽ ስትባል አልተዋጠልኝም። አሁን ያልሽው ነገር እኔ እንደምረዳው ምክንያቱ ሌላ ነው። የሞራል ማጣት ነው። አዎ ውሃ የለችም፣ እንደፈለገች ነው። እሺ ውሃ ከሌለች እጄን በምን ታጠብኩ? እሱም ወይ ታንከር ነው እኮ። ለእጅ መታጠቢያ ታንከር ከገዛችሁ ሰው ለሚጠጣውስ ማስቀመጥ ያቅታል? ከመታጠብና እስኪ ከመጠጣት የትኛው ይቀድማል? በሰው ጥም መነገጥ ነፍስን ያስኮንናል። ነግዶ ማትረፍም ያውም በሰዎች ጥም አልተዋጠልኝም። ልንገርሽ የአገሬ ሰው ቤቶች ቤቶች አቤት። ኧረ እንደው መንገደኛ ነኝ ሜቴ፣ እንደው ለጉሮሬ ትንሿ እንዲሰጡኝ ነበር። እኔ ጌታ እኔን ይጽማኝ መጣሁ። አየሽ የአገሬ ሰው ውሃ ለለመነው
ብርዝ ነው የሚረጥበው። ያልተዋጠልኝም የውሃ መጥፋት ሳይሆን የሰው መጨከን ነው። ገንዘብ ያምጣ እንጂ ምንም እንሸጣለን። ሰው ከፋው፣ ሰው ጠማው፣ ሰው ሞተ ይሉት ነገር የፋራ ነው። ዋናው ገንዘብ ይኖር። ሰው እንደው ብዙ ነው። የአገሬ ሰው እኮ ፈጣሪ ይስጥልኝ እሜትዬ፣ ፈጣሪ አክብርልኝ፣ ብድር መላሽ አርገኝ አረገኝ። አሁን ለዚህ ትንሽ ነገር ነው ይሄ ሁሉ ምርቃት? ኑሮ ይዞኝ እንጂ ግብዣው ሌላ ነበር። ይኸውስ ቢሆን መች አነሰው? ውሃ ጠይቄሽ ብርዝ ካጠጣሽኝ ለስጋዬ ብዬሽ በነፍሴ ደረሽ። ውሃ ስትጠይቅ ውሃ የምሰጥህ ንፉግ አይደለሁም። ውሃ ይሄ ውሃ ከምንጭ ለሚቀዳው ውሃ ሌላው ቢቀር እንኳን ሬሳ ማጥሪያ ነው። እሜትዬ ብድር መላሽ አርገኝ። አሜን። እግዚአብሔር ያክብርልኝ። አሜን አሜን። ይሄ እኮ ንግድ ነው። ምን ነካ ሰውዬ? ይሄ ንግድ ሳይሆን የክፋት ስራ ነው። ልክ እንደ አራጣ የኃጢአት ገንዘብ ነው። ንግድ ማለት እኮ ያለውን መስጠት ነው እንጂ ያለሽን ከልክለሽ ሰውን አስጨንቀሽ ገንዘብ ከተቀበልሽ ነጋዴ ሳትሆኚ ማጅራት መቺ ነሽ። አልተዋጠልኝም። ውሃ ጠምቶኝ ነበር። ውሃ እና እዚህ ምንጭ ያለ ይመስላል። ሄድ ከዚህ እባክህ። አልተዋጠልኝም። የውሃ መጥፋት ሳይሆን የመረዳዳቱ የመተሳሰቡ ርኅራኄያችን ጨርሶ መጥፋቱ ለወዳጁ ቀርቶ አንጀቱም አይችለው ለገዛ ጠላቱ አበሻ መጥፋቱ አልተዋጠልኝም። ውሃውላዋይ 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 ወዴት ነው? ውሃ ልቀዳ። እንዴ በቃ ስንቴ ነው የሚቀዳው እዚህ? አልበቃ ብሎኝ ነው ጋሼ፣ ልብስ እያጠብኩ ነው። አብቃቃት ነዋ መቆጠብ። እዚህ ግቢ በቀን አንድ ባሊ ነው የሚቀዳው። እሺ ተመለሽ አንቺዬ ተመለሽ፣ ተመለሽ አንቺዬ ተመለሽ፣ ተመለሽ አንቺዬ ተመለሽ። አልተዋጠልኝም። መቼ ነው የሆነው የዚህ አይነት ሰዎች ገንዘብ አምላኪዎች? ይሄ እኮ ንግድ ነው። ምን ነካ ሰውዬ? አልተዋጠልኝም። የውሃ ለመኖር የሰው ልጅ መነገድ አይደለም ጉዳዬ። እኔ ያልተዋጠልኝ እንደ አበሻነቴ መጨካከናችን፣ ያለውን ደብቀን የለም ማለታችን፣ ከፈጣሪ ፍጡር ከሰው ልጆች ይልቅ ከአንድ ሊትር ውሃ ለምናገኘው ትርፍ ዋጋ መስጠታችን። ፍቃድ ሰጪዎቹስ ምግብ መኖር እንጂ ውሃ ለመኖር አያገባቸውም? አየሽ፣ ኢትዮጵያዊ ማለት ትንሽ ስትጠይቂው እልፍ የሚሰጥሽ ነው። እንኳን ሊከለክል ያለውን ከቤቱ የሌለውን እንኳን ሄዶ ተበድሮ ላንቺ ይሰጥሻል። ምክንያቱም ላበሻ ከቅራቅንቦ ይልቅ ከገንዘብ ከንዋይ የሰው ልጅ ይገዝፋል። አልተዋጠልኝም።